ሰላም ጤና ይስጥልኝ እንደምን አላችሁ? እኔ ኢንጂነር ግሩም አብርሃም ነኝ። እንግዲህ አሁን ዛሬ አንደርስታንዲንግ ዘ ሲዝን ወይም ደግሞ ዘመኑን መረዳት በሚል አጠር ያለ ሀሳብ አካፍላችኋለሁ። የት ላይ ነው ያለነው በቴክኖሎጂ፣ በኢኮኖሚ፣ በቢዝነስ የሚለውን አጠር አድርጌ ከተሞክሮዬ ጋር ላካፍላችሁ። እንግዲህ በተለይ ኢኮኖሚያችን በተመለከተ ስናይ ምንድነው ሁላችንም ቢሆን ከገንዘብ ጋር ያለን ዝምድና ሁለት ነገር ነው አይደለ? ወጪና ገቢ ማለት ነው፣ ኢንካም እና ኤክስፔንስ። እዚህ እንደምታዩት ሁሌ ምንድነው ሚዛኑን መጠበቅ አለብን አይደለ? ማለት ገቢያችንን ማሳደግ፣ ወጪያችንን ደግሞ በዛው ልክ እንዲሄድ ማድረግ አለብን። ግን አሁን ብዙዎቻችን ወጪያችን ከብዶብን ገቢያችን አንሶብን ምን እንላለን? ኑሮ ተወደደ እንላለን። ነገር ግን በትክክል ካየነው ማን ነው ውድ ነው? ኑሮ ነው ወይስ እኛ? በእውነት ወዳጆች በደንብ ካየነው እኛ ራሳችን ከኑሮ በላይ ውድ ነን። ውድ መሆናችን ብናቅ፣ ዋጋችን ብናቅ ኑሯችንን ማሸነፍ እንችላለን። ለዚህ ደግሞ ምንድነው መረጃዎችን ዘመኑን መረዳት ያስፈልጋል ማለት ነው። እንግዲህ በዚህ ጊዜ ምንድን ነው የምናደርገው? አሁን ወጪና ገቢያችን ባላንስ አላደርግ ሲልብን ማለት ነው፣ ወጪ ሲከብድብንና ገቢያችን ሲያንስብን ምንድን ነው ማድረግ ያለብን? ሁለት አማራጭ አለ አይደለ? አንደኛው የወጪ ቅነሳ ስልት ማለት ነው። የወጪ ቅነሳ ስልት የምትከተሉ ከሆነ ምንድን ነው የኑሮ ደረጃችሁን ነው የምታወሩት። ለምሳሌ በራይድ ስትሄዱ ከነበረ በታክሲ ወይም ደግሞ በባስ ወይም በባቡር እያላችሁ የኑሮ ደረጃችሁን ማውረድ ነው። እሱ ግን አያዛልቅ። ስለዚህ የተሻለ የሚሆነው ምንድነው የገቢ ምንጮቻችንን ማሳደግ ነው። ስለዚህ ከወጪ ቅነሳ ስልት ይልቅ የገቢ ማሳደግ ስልት ብንከተል ኑሯችንን ለማሸነፍ እንችላለን። ምክንያቱም ዋጋችን ካወቀን ቫልዩ ያለኝ ቦታ ነው ብለን ካወቀን በዛ ልክ መጓዝ ስለምንችል ማለት ነው። አሁን ተመልከቱ እንግዲህ ከቢዝነስ አኳያና ከኢኮኖሚ አኳያ ያለፉትን ዘመናት እንዳጠቃላይ ግሎባሊ ስንቃኝ አራት ዋና ዋና የኢኮኖሚክ ሴንተሮች ነበሩ። የመጀመሪያው አግሪካልቸራል ወይም ደግሞ በ18ኛው ክፍለ ዘመን ወይም ከዛም በፊት ሰዎች በእርሻ በግብርና ሲተዳደሩበት የነበረ ነው። ያን ጊዜ የነበረው እንግዲህ የሀብት መለኪያ ምንድነው? መሬት፣ የከብቶች ብዛት የመሳሰሉት ነበር። አሁን እሱ አለፈና ከዛ በኋላ በ19ኛው 18ኛው ክፍለ ዘመን ደግሞ የኢንዱስትሪ አብዮት በሚባለው በፋብሪካዎች ሲገነቡ ምርቶች እየወጡ ሲሄዱ ከዚህ በተለይ ከእርሻው የተገኙትን ግብዓቶች ወደ ኢንዱስትሪው በመጠቀም ልብስ፣ አልባሳት ሊሆን ይችላል፣ ምግቦች፣ የታሸጉ ምግቦች ወዘተ እየመጡ የአሰራር ዘይቤው ተቀየረ ማለት ነው። አሁን እንግዲህ በዚህ በሁለቱም ጊዜያት ያለው ትልቁ ዋጋ ያለው ነገር ምንድነው? የጉልበት ስራ ነው። አሁን ቀጥሎ የመረጃ ዘመን አሁን በ20ኛው ክፍለ ዘመን ደግሞ ስንመጣ ሰው የተማረ ሰው የሚከበርበት ዲፕሎማ ዲግሪ በቃ እገሌ ተማረ ነው ተብሎ ዲግሪ ጫነ ሁሉ እየተባለ ማለት ነው የሚባልበት የመረጃ ዘመን ላይ ወይም የእውቀት ዘመን ላይ ደርሰናል። ከዛ በኋላ ደግሞ አሁን መጨረሻ ላይ ግን ያለንበት የኮንሴፕት የሀሳብ ማለት ነው። ሀሳብን በመፍጠር ሀሳብን በማስተላለፍ ክሪኤቲቭ በመሆን አሁን ስራ የሚሰራበት ዘመን ላይ ነው የደረሰው። ስለዚህ አሁን ጉዳዩ በተማረ ባልተማረ አይደለም፣ ባወቀበት ነው። አሁን ላይ ባወቀበት ኮንሴፕቱን ዘመኑን በተረዳ ነው ማለት ነው። ይህንን ደግሞ ትንሽ ጠለቅ አድርገን ብንመለከተው በእነዚህ ጊዜያት ውስጥ የነበሩት የእድሎች ምን ናቸው? በዚህ በዘመናት ውስጥ ማለት ነው። ምናልባት አሁን ይሄ ትንሽ የቆየ መረጃ ነው። እንደምትመለከቱት እንግዲህ በድሮ ጊዜ ሰዎች በማደን እየወጡ እንስሳትን በማደን ኑሯቸውን ያሸነፉ ነበር አይደለም? ከዛ በኋላ ግብርና ቅድም እንዳልነው፣ ከዛ በኋላ ደግሞ ከሌሎች ጋር ጦርነት በመግባት በመማረክ ኢኮኖሚያቸውን ማሸነፍ ነበረ። ከዛ ደግሞ እደ ጥበብ ተጀመረ፣ የክራፍትስማን ማለት ነው፣ ይሄ ጣውላ ስራ ምናምን። ከዛ ደግሞ ኤክስፕሎር ማድረግ ዓለምን ማሰስ፣ አሜሪካ ስትገኝ ሌሎችም አይደለም። እንደገና ደግሞ መርቻንት በመሆን ንግድ ከአንድ ቦታ ወደ አንድ ቦታ እየወሰዱ በማትረፍ መካናይዝድ በመሆን እነዚህ ዘመናዊ ነገሮች ታይፕ ምናምን ሲመጣ ኢንዱስትሪ፣ ኦይል፣ ነዳጅ ሲገኝ ከዛ በኋላ የእውቀት ዘመን ያልነው ይሄ ኮርፖሬት ስራ አስኪያጅ፣ አዋቂ፣ የተማረ ፋይናንስ እያልን ስታርታፕ፣ አሁን ቴክኖሎጂ ሲመጣ መረጃው ሲመጣ እያልን አሁን ትልቅ ደረጃ ላይ ደርሰናል። አሁን የደረስንበት ደግሞ ጭራሽ የሌለ በጣም ኃይለኛ ዘመን ላይ ደርሰናል። በእያንዳንዱ ጊዜያት ያለው ኦፖርቹኒቲ እና ክሬት የሚደረገው ቫልዩ ከዛም አኳያ የሚመጣው ገቢ የተለያየ ነው ማለት ነው። ስለዚህ አሁን ዘመኑን የት እንደነበረ አይተን አሁን ደግሞ ወዴት እየሄድን እንደሆነ ብንረዳ እኛም ማካሄዳችን በዛ ልክ እንድናስተካክል አንድ ቀላል ምሳሌ ልስጣችሁ። አሁን እዚህ ጋር በ2009 እንደ ፈረንጆች አንዳንድ ስነ ስርዓቶችን ሰርጎችም ሊሆን ይችላል ሰልፎችን ሲቀርጹ የነበሩ ሄሊኮፕተር እና ካሜራማን በድሮን መፈልሰፍ ምክንያት ጨዋታ ውጭ ሆኗል ማለት ነው። ድሮን ስለመጣ በቃ አንድ ሰው ከታች ነው ኦፐሬት ያደርገዋል። ይሄ አያስፈልግም ማለት ነው፣ ቢያንስ ለዛ ፐርፐዝ ማለት ነው። አያችሁት? ስለዚህ ምንድነው in just 10 years cameraman and pilot both lost their jobs. upgrade yourself፣ ራሳችሁን ከዘመኑ ጋር አሳድጉ፣
እንደ ዘመኑ ተጓዙ፣ በድሮ በነበረን እሳቤ ነገሮች ይቀጥላሉ ብለን አናስብ። በጣም እኮ ይላቸው አሁን አይናችን እያየ ስንት ነገር እንደተለወጠ እኮ አንድ ቀላል ማሳያዎች ማየት እንችላለን። ለምሳሌ በእኛ እድሜ እንኳን በሀያዎቹ በሰላሳዎቹ ዓመታት ባለፉት ማለት ነው ከየት ወደ የት እንደሄድን በቴክኖሎጂ እንኳን ብታዩ፣ ለምሳሌ አሁን እዚህ ጋር ይሄ ሬዲዮ ታውቃላችሁ። እንግዲህ ሬዲዮ በልጅነታችን እኛ ቤት ሬዲዮ ሲገዛ ምን ያክል ትልቅ ብርቅ እንደነበረ እኔ አስታውሳለሁ። በባትሪ ድንጋይ ነበር የሚሰራው፣ በድንጋይ እና የሬዲዮ ትምህርት የባህር ዳር ጣቢያ ምናምን እያልን የሆነ ሰዓት ስርጭት ነበር አይደለ? እንዲያውም ከዛ በፊትማ የሬዲዮ ስርጭት የነበረው በልጅነታችን እንግዲህ ሲነግሩን በሜጋፎን በሃሎ ሃሎ ዋና ዋና አደባባይ ላይ ለዛውም ቅዳሜና እሑድ ብቻ ከአዲስ አበባ የሚተላለፍ። አሁን እንግዲህ ያ እየተሻሻለ ከዛ የት መጣ? ቴፕ ሪከርደር ካሴት ማለት ነው። እንደምታውቁት የቴፕ ክር እያጫወትን እንዲያውም እኛ ቤት ሳይኖር እኔ በልጅነቴ ከአክስቴ ቤት እየሄድኩኝ አዳምጥ ነበረ። ቁጭ ብዬ ቴፕ ለማዳመጥ ማለት ነው፣ ሙዚቃ ለማዳመጥ የነዋይ ደበበ የአስቴር አወቀ እያለን እናዳምጥ ነበር። አሁን እሱ ቀጥሎ ወደ ምን ተሻሻለ? ቪኤችኤስ ቪዲዮዎች መጡ። አሁን ይህም በልጅነታችን የተለያዩ ፊልሞች ማር፣ ዲስኮ ዳንሰር፣ የህንዲ ፊልሞች ምናምን እያየን አሁን ያ ሁሉ ምን ሆነ? አይናችን እያየ የተለወጠ ነው አይደል? ተመልከቱ። እዚህ ጋር ደግሞ ዲቪዲ የሸክላ ሲዲዎች ዲቪዲ ፕሌየሮች ሲመጡ ወዳጆቼ አሁን እነዚህ ሁሉ የሉም። በቃ እነዚህ ሁሉ ምናልባት በገጠር በወረዳ ካልሆነ በቀር የለም። በቃ አሁን እነዚህን ሁሉ በአንድ ላይ ቴክኖሎጂ አስተሳስሮ በኦንላይን በእጃችን በስልካችን እናገኛቸዋለን። ስለዚህ በቴክኖሎጂ እንኳን ወዴት እየሄድ እንደሆነ ስታይ በቴሌኮሙኒኬሽን ለምሳሌ በጣም አስደናቂ ሌላው ለውጥ ያለው ምን ጋር ነው ስትሉ ቴሌኮሙኒኬሽን ነው አይደል? አሁን እነዚህ የምናያቸው ቴሌፎን የህዝብ ስልኮች እኛ ዩኒቨርሲቲ እያለን በ20 ሳንቲም እየወጣን እንደውል ነበር። ቴሌሴንተሮች ነበሩ 3-4 ስልክ ተቀምጠው የሚያስደውሉ አይደለ? አሁንስ አለ? የለም፣ አለቀ። ለምን? ሌላ ዘመን ላይ ነው ያለን። ሞባይል ሲመጣ እኔ በ93 ዓመተ ምህረት ሞባይል ሲመጣ ማስታውሰው ኤሪክሰን ቴሌ የሚሰጠው የኤሪክሰን ስልክ ነበር። በጣም ትልቅ ነውና እንደዚህ ቦርሳዬ በቀበቶ ውስጥ ነበር ማድረገው። ዩኒቨርሲቲ ውስጥ እኔና አንድ ጓደኛዬ ብቻ ነው የነበረ። እንዲያውም ከዛ በኋላ ተሻሽሎ ኖኪያ 1100 የምትባለው መጣ አስታውሳለሁ። በ900 ብር ምናምን ነው የገዛን ያን ጊዜ ታዲያ ይኸውላችሁ በየቤቱ አብዛኛው የነበረው ክፍለ ሀገርም አልነበረም አይደል? ሞባይሎች ገና የቤት ስልኮች ነበሩ፣ የቢሮና የቤት ስልክ በመስመር ማለት ነው። እና እኔ 5 ኪሎ ዩኒቨርሲቲ ያለው ከክፍለ ሀገር ከጎንደር ተደውሎ ጓደኛ ያለ 4 ኪሎ ዩኒቨርሲቲ እና ለእኔ ይደውሉና ከቤት ስልክ ወደ እኔ ሞባይል ይደውሉና ቅዳሜ 10 ሰዓት እንድታገናኘን ይሉኛል። ከዛ እኔ በእግሬ ወርጄ ማለት ነው ከ5 ኪሎ ወደ 4 ኪሎ በእግሬ ወርጄ ነገረውና ተቀጣጥረን ቅዳሜ እንገናኝና አገናኘው ነበር። አሁንስ የለም፣ በቃ ኮምፕሊትሊ ያ ዘመን አለፈ። አሁን ምንም እንደ ብርቅና ድንቅ እኮ አይደለም። ሞባይል ተች ስክሪን አሁን እንደ ቀላሉ መደበኛ ጉዳይ ሆኗል። ምንድነው የሚያሳየን? ይሄ ከየት ወደ የት እየሄድን ነው? ዘመኑን በደንብ ማየት አለብን። ነገሮች እየተለወጡ ሲሄዱ እኛ ምን እየለወጥን ነው ብለን ቆም ብለን ማሰብ አለብን። ጎበዝ፣ ወደ ፋይናንስ እንምጣ። አሁን እንግዲህ ኢኮኖሚና ፋይናንስን በተመለከተ አንዱ ትልቁ ማጥናት ያለብን ለምሳሌ ስለ ገንዘብ ነው። እዚህ ጋር የምታዩት ቻርት የሚያሳየን ኢቮሉሽን ኦፍ መኒ፣ በዘመናት ውስጥ ገንዘብ ከየት ወደ የት እየሄደ ነው የሚለው ማለት ነው። በድሮ ጊዜ ባርተር ሲስተም ይባል ነበረ። ይሄ ማለት ሰዎች እቃ በቃ ልውውጥ የሚያደርጉበት፣ አንድ በሬ ይዘው መጣው 2 በግ ሊወስዱ ይችላሉ በስምምነት ማለት ነው። ጤፍ በስንዴ እየቀየሩ የሚጠቀሙበት ይሄ ዘመን ባርተር ሲስተም ነበር፣ ገንዘብ ገና ሳይፈለሰፍ ማለት ነው። ምናልባት ይሄ አሁን አለ አይደለ? በየሰፈሩ ልዋጭ እያሉ ልብስ በቃ የሚለውጡት እሱ ራሱ ባርተር ሲስተም ነው። ከዛ ወደ የት መጣ ነው? ወደ ጎልድ ስታንዳርድ፣ ወርቅ እንደ መገበያያ ሆኖ በእኛም ሀገር አሞሌ ጨው እንደ መገበያያ ሆኖ አገልግሎ ነበር። ከዛ የብር ሳንቲሞች እነዚህ ሜታል ኮይንስ መጡ፣ በሳንቲም ብቻ ማለት ነው። ከዛ የወረቀት ብር ፔፐር መኒ መጣ። ይሄን እንግዲህ ብዙዎቻችን ደርሰንበታል አይደለ? ደብተራችን ይዘን ባንክ ሄደን ተሰልፈን እንዲያውም 2-3 ቦታ አስፈርመን ነበረ ብር የምናወጣው። ከዛስ አሁን ደግሞ እነዚህ የኤቲኤም ካርዶች ሲመጡ ቪዛ ካርድ፣ ማስተር ካርድ ኢንተርናሽናሊ ማለት ነው፣ ተቀየረ ነገሮች። አሁን ደብተር ይዘን መሄድ አይጠበቅም። ከዛስ አሁን ደግሞ ኤሌክትሮኒክ መኒ መጣ። በሞባይል ባንኪንግ፣ በቴሌብር፣ በሲቢኢ፣ በተለያዩ በፔፓል በመሳሰሉት ቁጥር በመላላክ ብቻ አይደለም የምንገበያይበት ዘመን ላይ ደርሰናል። አሁን ምንድነው ይሄ የሚያሳየን? አሁን ያ ቁጥር በሲስተም የታሰረ ስለሆነ የሌለህን አለኝ ልትላችሁ። ስለዚህ ኤሌክትሮኒክ መኒ አሁን ደግሞ ከዛ እያለፍን ወደ ቨርቹዋል እና ዲጂታል ከረንሲ ክሪፕቶ ከረንሲ። አሁን እኛ ወደን ሳይሆን ግዴታችን እየተከተል ነው ከዚህ ጋር። መቼም አሁን ተመልሰን ወደኋላ ደብተር ይዘን ባንክ ተሰልፈን አይ ዶንት ቲንክ አይደል እየቀረ ነው።
ስለዚህ ከዚህ ጋር ራሳችን አፕግሬድ እያደረግን ከሆነ ከአሰራራችን ከቢዝነሳችንም አኳያ እንደዛው መሄድ አለብን ማለት ነው። ስለዚህ ነገሮች እየተለወጡ ሲሄዱ እኛ ምን እየለወጥን ነው? በአስገዳጅ ሁኔታ ቴክኖሎጂው ኢኮኖሚውም እያደገ እየተለወጠ ሲሄድ እኛ ምን እየለወጥ ነው? ወዳጆቼ የሚመጣልን እድሎች እንደቀላል አንያቸው። በጣም አንድ ቀላል ምሳሌ ልስጣቸው። ይህን ሰውዬ ታውቁታላችሁ አይደለ? ማርክ ዙከርበርግ ይባላል። የፌስቡክ መስራች ነው። በአሜሪካ ከ20 ዓመት በፊት ዩኒቨርሲቲ ውስጥ ገና እያለ ሃርቫርድ ዩኒቨርሲቲ ውስጥ እያለ አንድ ሀሳብ መጣለት አይደለ? ከዶርም ወደ ዶርም ኮሚኒኬት የሚያደርጉበትን የሆነች ፕላትፎርም ክሬት አደረገና ያንን ለ5 ጓደኞቹ ለማሳየት ጥሪ ያቀረበላቸው። he invited 5 friends to discuss this new idea። ልብ አድርጉ፣ አዲስ ሀሳቡን ለመስጠት ማለት ነው። ከዛ ግን የተገኙት 2 ብቻ ናቸው። 3ቱ ንቀው ትተውታል ማለት ነው። 2ቱ እነዚህ የተገኙት ግን አሁን ፋስት ፎርዋርድ ከ20 ዓመት በኋላ እነዚህ ደስቲን ሙስኮቪት እና ኤድዋርዶ ሳቨሪን አብረውት ከሱ ጋር ምን ሆነዋል? ቢሊየነር ሆነዋል። ስለዚህ ወዳጆቼ አንድ እድል ሲቀርብልንና ሲመጣልን ማየቱ ጥሩ ነው። when someone brings you an opportunity listen፣ አዳምጡ። እስኪ አዳምጡ መጀመሪያ የምትባሉት ነገር። great ideas don't come with guarantees, they come with possibility። አንዳንድ ትልልቅ እድሎች የሚመጡት ከዋስትና ጋር አይደለም፣ ግን አማራጭ እድል ይዘውልን ነው የሚመጡ። ስለዚህ አንዳንዴ ነገሮች ሲመጡልን እሺ ብለን ማየት አለብን። ለምን? ስሩ ታይም በሂደት ሙሉ በሙሉ ህይወታችን የምትለውጥ እድል ልትሆን ስለምትችል ከዘመኑ ጋር ለአዳዲስ ነገር ራሳችን ምን ማድረግ አለብን? ክፍት ማድረግ አለብን። በምናውቀው ነገር ነገሮችን መገምገም የለብን። ወዳጆቼ አሁን ባለው ዘመን በቅጥር ያዋጣናል የምትሉ ከሆነ በጣም ወደኋላ ቀርተናል። ምክንያቱም በቴክኖሎጂው እድገት ምክንያት ብዙ ነገሮች ከጨዋታ ውጭ እየሆኑ ነው። አንድ በቢዝነስ ኢንሳይደር የተሰራ ጥናት የሚያሳየው ምን ይላል? በሮቦቶች መፈልሰፍ ምክንያት በሚቀጥሉት 20 ዓመታት ከጨዋታ ውጭ የሚሆኑ የሥራ መደቦች ብሎ እዚህ ጋር ዘርዝሯል። አንድ የሚለው ወይም በፐርሰንት 100 ካላችሁት 100%። ለምሳሌ ቴሌማርኬተርስ፣ የርቀት ግብይት አሳላጮች ማለት ነው። ኦልሞስት እነዚህ አሁን ሙሉ በሙሉ በሮቦት ተተክተዋል። በቃ አካውንታንትና ኦዲተር፣ ሪቴል ሴልስ ፐርሰን፣ ቴክኒካል ራይተርስ ከየፕሮባቢሊቲያቸው ጋር ስትመለከቱት እነዚህ ሁሉ የሥራ መደቦች ዊዝን ፊው ይርስ አይኖሩም ማለት ነው። ለምን? በሮቦቶች፣ በድሮኖች፣ በአርቲፊሻል ኢንቴሊጀንስ፣ በቴክኖሎጂ እድገት ምክንያት። ስለዚህ የት እየሄድን እንደሆነ በኢኮኖሚ እና በቢዝነስ ራሳችን መመልከት አለብን ማለት ነው። በተለይ አንድ ጥናት ያየሁት ምን ይላል? the crisis of modern work ትራዲሽናል ፓዝ፣ ይሄ በዘመናዊ ማለት በልማዳዊ የነበረን ይሄ ጠንክረህ ተማር፣ ጥሩ ስራ ተቀጠር፣ ከዛ በኋላ እስከ ጡረታህን አስከብር የሚለው ነገር ኖ አሁን እሱ እየሰራ አይደለም። ጡረታ ማስከበር ብሎ ነገር ማለት ነው። አሁን ባለንበት እንግዲህ አስቡት እስከ 2030 በፈረንጆች 30% የሚሆኑ ስራዎች በአውቶሜሽን እና በኤአይ ምክንያት ዲስፕሌስ ሚሊዮኖችን ከጨዋታ ውጭ አደረገ። ብዙ ባንኮች፣ ብዙ ኢንስቲትዩሽኖች እነዚህን አውቶሜሽን እና ኤአይ ሲጠቀሙ ከነሱ ጋር አብረን ካልተራመድን ከጨዋታ ውጭ ነው የምንሄደው። ጊግ ኢኮኖሚ የምንለው ኢንፍሌሽን፣ በተለይ የዋጋ ንረት እኮ በጣም ምን ያክል እየፈጠረ እንደሆነ አሁን ግሎባሊ እስከ 8.7% የዋጋ ንረት እንግዲህ እንደየሀገሩ ይለያያል። ነገሮች እንደዛ ሲሆኑ እኛ ምን እያደረግን ነው? ምን እየጨመርን ምን እያሳደግን ነው? ስለዚህ አሁን ቢዝነስ ስንመለከት ብዙ እድልና ብዙ ኢንዱስትሪዎች ላይ አሰሳ ብናደርግ አሁን እዚህ ጋር ተመልከቱ። ይሄ ዓለም አቀፍ መረጃዎች እንደሚያሳዩት እነዚህ ኢንዱስትሪዎች፣ እነዚህ የኢኮኖሚ ዘርፎች ምን ያክል በርካታ ገንዘብ እንደሚንቀሳቀስባቸው፣ በተለይ ቴክኖሎጂ እስከ 6 ትሪሊየን በላይ፣ አውቶሞቲቭ ኢንዱስትሪ፣ ቱሪዝም እነዚህ በትሪሊየን ናቸው። ከዛ ደግሞ እነዚህ ዳይሬክት ሴሊንግ፣ ጌሚንግ፣ ሙቪ እነዚህ በቢሊየን እንደምትመለከቱት ይንቀሳቀስባቸው። ስለዚህ እነዚህ አካባቢ መሰማራት ምክንያቱም ብዙ ብር በሚንቀሳቀስበት ላይ ምን አለ ማለት ነው? ብዙ እድል አለ ማለት ነው። ስለዚህ ወይ ሙዚቃ ስሩ፣ ወይ ፊልም ስሩ፣ ወይ ጌሚንግ ኢንዱስትሪ ላይ ተሰማሩ፣ ወይ ዳይሬክት ሴሊንግ ኢንዱስትሪ እኔ እንደምሰራው ማለት ነው ዳይሬክት ሴሊንግ ላይ ስሩ። ብቻ ከዘመኑ ጋር ተጓዙ። ምክንያቱም ነገሮች እየጨመሩ ነገሮች እየተወደዱ ሲሄዱ ከዛ ጋር ራሳችንን ካላሳደግን ወደ ኋላ እየቀረን ኑሯችንን ማሸነፍ እያታገለን ነው የሚሄድ። አንድ የአሜሪካ ጥናት የተሰራትን ላሳያችሁ እዚህ the purchasing power and the currency in circulation ከ1971 እስካሁን ባለው ጊዜ ማለት ነው። አያችሁ አይደለ? $1 የመግዛት ዋጋ ምን ያህል እየወደቀ እንደመጣ ማለት ነው። በዛው ልክ ደግሞ የብሩ ቁጥር እየጨመረ ኢንፍሌሽኑ እንዴት እያደገ እንደሄደ ራፍሊ ይሄ ጥናት ያሳያል።
አያችሁ። ስለዚህ ይሄንን ምናልባት በደንብ ግልጽ እንዲሆንልን የበለጠ የምናየው የት ጋር ነው? እዚህ እንትን ውስጥ ማለት ነው ሱፐር ማርኬት ውስጥ አንድ ሰው $20 ይዞ ቢገባ በ1990 ምን ይገዛ ነበር? አሁን ምን ይገዛል የሚለውን ስትመለከቱ አያችሁ እንዴት እየቀነሰ እንደመጣ። የመግዛት አቅሙ እየቀነሰ ቁጥሩ ብቻ እየጨመረ የመግዛት አቅሙ እየቀነሰ መጣ። ሰው አሁን ምን እያደረኩ ነው? ምን እያሳደግኩ ነው? አሁን እንግዲህ በ$20 ሙሉ ቅርጫት ሲገዛበት የነበረው አሁን በ$20 አያችሁት በጣም ጥቂት ነገሮች ነው የሚገዛው። በእኛም ሀገር እንደዛው ነው። አሁን ጥናቶች ሊኖሩ ይችላሉ። ለምሳሌ ግን እኔ በራሴ እንኳን ማውቀውን ልንገራችሁ። ድሮ በእኛ ጊዜ ይባላል አይደለ? ስንሰማ ማለት ነው እኛ በልጅነታችን በግ በ5 ብር ይሸጥ ነበር ይላል። እንዲያውም አንዳንዶች ምን ይላሉ? በጉን በልታችሁ ቆዳውን መልሱ። ለምን? የቆዳው ዋጋ ከበጉ ዋጋ በላይ ስለነበረ ማለት ነው። ያን ጊዜ ቆዳ በጣም ውድ ነበረ ኤክስፖርት ሁሉ ስለሚደረግ። ይሄን እንግዲህ እኛ በልጅነታችን የምናውቀው የምናስታውሰው ነገር ነው። እኔ ራሴ ከገበሬ ማለት ነው በ25 ሳንቲም 3 እንቁላል ገዝቻለሁ በልጅነቴ 9-10 ዓመት እያለሁ ማለት ነው። አሁን ግን አንድ እንቁላል ነው በ25 ሳንቲም ሳይሆን በ25 ብር በ20 ብር ይችላል። ስለዚህ ይሄን ነገር ምንድነው ወዴት እየወሰደን ነው? እነዚህ ሳንቲሞች አሁን አሉ ወይ? እኔ አንድ ጊዜ ከባለቤቴ ጋር አትክልት ተራ ሄደንና ጠዋት ማለት ነው እሷ እስክትገበያይ ድረስ እኔ መኪናው አካባቢ ሆኜ እዟዟራለሁና ወደ ታች መሬት ላይ ሳይ ወድቋል። እንደዚህ 5 ሳንቲም ወድቋል አልኩኝ። ከዛ በኋላ ደግሞ አሁንም ዘውር ስል 10 ሳንቲም ዘውር ስል 25 ሳንቲም እንዴ የሚያነሳ የለም እንዴ አልኩኝ። ኋላ ገባኝ። ለካ የብሩ ዋጋ የገንዘቡ ዋጋ ወደቀ የተባለው ይሄ ነው ብሎ ገባኝ። ለምን? በቃ የሚያነሳ የለም። ለምን? የሚገዛው ነገር ስለሌለ። ግን እኮ በልጅነታችን ታስታውሳላችሁ አይደል? እነዚህ ሳንቲሞች ማለት ምን ያክል ዋጋ እንደነበራቸው። ዳቦን ገዛ ነበር፣ ሻይ ዳቦና ሻይን ጠጣ ነበር በ25 ሳንቲም። እኔ አጼ በካፋት በ25 ሳንቲም ነው ብላችሁ። አሁን 25 ብርና እዛ በላይ ነው። ምንድነው የሚያሳየን? የት ነበርን? የት እየሄድን ነው? እኛ ታዲያ ምን አደረግን? በእነዚህ ውስጥ ነገሮች እየጨመሩ ሲሄዱ እኛ ራሳችን እያሳደግን ነው ወይ? ለአዳዲስ እድሎች ራሳችን ክፍት እያደረግን ነው ወይ? አካሄዳችንን ያለፉት ጊዜያት የሚመጣውን ጊዜያት እንድናይና በዛው ልክ ራሳችን እንድናሳድግ የሚያደርግ። ስለዚህ አሁን ወደ ኢኮኖሚያችን ስንመጣ ምን አይነት ነው አሰራራችን? የቅጥር ህይወትና የቢዝነስ ህይወትን ያሳያሉ እነዚህ ሁለት እንሽላሊቶች። ወርክ ፓራዳይም ሽፍት ማድረግ አለብን ጎበዝ። እንሽላሊትና ሸረሪት የሚባሉ ሁለት እነዚህ የሚመገቡት አንድ አይነት ነገር ትንኞችንና ዝንቦች፣ አመጋገባቸው ግን የተለያየ። አሁን እንሽላሊት ምንድነው የምታደርገው? በየቀኑ እየወጣች እያደነች ነው የምትበላው አይደል? በየቀኑ እየወጣች እያደነች ትበላለች፣ ጊዜዋን እየሰዋች ማለት ነው። ስለዚህ ሁሉ ጊዜ መውጣት አለበት። ይሄ የተቀጣሪ ሰውን ህይወት ያሳያል፣ የቅጥርን ህይወት ያሳያል። እሺ ሸረሪት ሳም እንደምታደርገው አንዴ ጊዜ ወስዳ፣ ልብ አድርጉ፣ ጊዜ ወስዳ ድሯን ነው የምትዘረጋው፣ ሲስተም ነው የምትዘረጋው፣ ፕሮዳክቲቭ አሴት ነው የምትገነባው። ለገንዘብ ሳይሆን ለሀብት ነው የምትሰራው። ምናልባት በዚህ ጊዜ ገቢ ላይኖራት ይችላል፣ ልትቸገር ትችላለች። ምናልባት ይቺ እንሽላሊት ልትስቅባት ሁሉ ትችላለች። ኋላ ግን ይሄን ዘርግታ ስጨርስ ከዛ በኋላ መኖር አያስፈልጋትም፣ እሷ መሄድ አያስፈልጋትም። ሁልጊዜ ገንዘብ ምግቧ እየተዘጋጀ ይጠብቃታል። ለምን? አንዴ ደክማ በገነባችው ሲስተም ከዛ በኋላ ቁጭ ብላ ትበላለች። መጀመሪያ እቺ ትስቅባት ነበረ፣ ኋላ ግን ምናልባት እቺ ነው የምትስቀው። ዋናው ነገር መጨረሻ ላይ የሚስቀው። ስለዚህ ወዳጆች አሁን በቅጥር ህይወቴ ይለወጣል ብላችሁ ካሰባችሁ እኔ አንደኛ ምስክር ነኝ። 18 ዓመት በላይ ሰርቻለሁ ከእጅ ወደ አፍ። ነገር ግን ጎን ለጎን የምንገነባው ሲስተም ያስፈልገናል። ደግሞ አሉ እድሎች። ጊዜያችን ወሰውተን ትኩረት አድርገን ማየት ነው የሚጠበቀው። ስለዚህ እየሰራን ያለነው ለገንዘብ ነው ለሀብት ነው ብለን ራሳችን ለገንዘብ ብቻ የምንሰራ ከሆነና ያ ደግሞ ሁሌ የኛን መገኘት የሚፈልግ ከሆነ እኛ በማንኖርበት ጊዜ ገቢ የለንም ማለት ነው። ለሀብት የምንሰራ ከሆነ ግን አንዴ ከገነባለው በኋላ የኛን መገኘት ሳይፈልግ ገቢ የሚያመጣ ማለት። ስለዚህ በደንብ እነዚህ ነገሮች እናያቸው። በአሁኑ ሰዓት ብዙ ጊዜ ገንዘብ ያላቸው ሰዎች ጊዜ የላቸው። በጣም የሚገርማቸው ደግሞ ጊዜ ያላቸው ሰዎች ደግሞ ገንዘብ የላቸው። ሁለቱን ግን ባላንስ ማድረግ አለብን። አሁን ጊዜ ሰተን የምንሰራው ስራ በኋላ ገንዘብ እንዲያመጣልንና ጊዜ እንዲሰጠን፣ አሁን ጊዜ አጥተን ገንዘብም ተቸግረን ምን ገነባው ሲስተም በኋላ ላይ ገንዘቡንም ጊዜውንም እንዲሰጠን ባላንስ የሚያደርግበት ሁኔታ ማየት አለብን። ለዚህ ደግሞ ብዙ እድሎች አሉ ጎበዝ። ተንቀሳቀሱ፣ ዘመኑን እዩ። አሁን ብዙ እድል ነው ያለው።
ስራ ጠፋ፣ ኑሮ ተወደደ፣ ተቸገር እንላለናል። በእውነት ይሄ ሁሉ የሆነ ለምን እንደሆነ ታውቃላችሁ? በአመለካከታችን። መጨረሻችን ነገር ነገራችን አልጨርስ። አሁን እቺ እንቁራሪት ናት አይደል? ጉድጓዷ ውስጥ ያለች እንቁራሪት ናትና ይሄ ሰማዩ እንዴት እንደምታየው እና ምን ተባለች? ለእንቁራሪት ሰማዩ ምን ያክላል ተብላ ስትጠይቅ እቺን ያክላል ብላ ተናገረች። ሰማዩ እንግዲህ ለሷ ይኸውላችሁ ጉድጓዷ ውስጥ ላለች እንቁራሪት ሰማዩ የሚታያት በጉድጓዷ ልክ ነው። ግን ሰማዩ ያንን ነው ወይ የሚያክለው? ነው አይደለም። መውጣት ነው ያለባት። ብትወጣ ሰማዩ የትና የት ሊየለኝ። አሁን ሁላችንም በዛ በያዘን ነገር ቁጭ ብለን ኑሮ የለም፣ ስራ ጠፋ፣ ኑሮ ተወደደ እንዳልን አይደለም። ውጡ፣ ተንቀሳቀሱ። በጣም ብዙ እድል ነው ያለ። ዘመኑን ተረዱ። ከየት ወደ የት እየሄድን ነው የሚለው የነገሮች ውስንነት በእኛ አመለካከትና አቀማመጥ በስፍራችን ምክንያት ነው እንጂ ወዳጆች ብዙ የስራ ብዙ እድል አለ ማለት ነው። ስለዚህ በደንብ ነገሮችን እዩ። አይታችሁ ደግሞ ወደ ተግባር ግቡ። ተግባር ነው ህይወትን የሚለው። ኢትስ ኦንሊ አክሽን ዛት ቼንጅስ ቲንግስ የምንለው። አመሰግናለሁ። በቀጣይ በርካታ በሆኑ ተመሳሳይ የማይንድ ሴት የቴክኖሎጂ እና የቢዝነስ መረጃዎችና ስልጠናዎች አቀርብላችኋለሁ። ኢንጂነር ግሩም አብርሃም ነኝ። አብረን እንስራ፣ አብረን እንደግ። በተግባር ከውጤት ጋር እላችኋለሁ። በተቀመጠው ስልክ መደወል ትችላላችሁ። የሚመጣልንን እድል እንጠቀም። ቢዝነስ ከየት ወደ የት እየሄደ እንደሆነ እንገንዘብ፣ እንንቃ፣ እንንቀሳቀስ። በደንብ ነገሮችን ተመልከቱ። አሁን ያለንበት ዘመን የት ላይ ነው፣ ወዴት እየሄድን ነው የሚለውን በደንብ አድርገን እንጠንቀቅ፣ እንወቅ። ነገር ግን ማወቅ ብቻ ሳይሆን ደግሞ እንወቅበት፣ ወደ ተግባር እንግባ። አብረን እንስራ፣ አብረን እንደግ። በተግባር ከውጤት ጋር ኢንጂነር ግሩም አብርሃም ነኝ። ወደፊት